ሰላም፣ ዛሬ አንድ በጣም ወሳኝ ሐሳብ ላይ እናተኩራለን። ይሄ ሐሳብ እንደ ማይክሮሶፍት አክሰስ ያሉ የዳታቤዝ ሶፍትዌሮችን እጅግ በጣም ኃይለኛ የሚያደርጋቸው ዋናው ምስጢር ነው። እስኪ እንግዲህ ወደ ጉዳዩ ጠለቅ ብለን እንግባ። ይሄ ሁላችንም የምናውቀው አይነት ችግር ነው አይደል? ለምሳሌ የስሞች ዝርዝር በአንድ ቦታ፣ የምርት ዝርዝር ደግሞ ሌላ ቦታ፣ የሽያጭ መረጃዎች ደግሞ የራሳቸውን ቦታ ይዘው በቃ ሁሉም ተበታት ነው። እንግዲህ ይሄ ትንታኔ በትክክል ይሄንን ችግር ለመፍታት ነው የሚያተኩረው። አያችሁት? በግራ በኩል የተለመደው ትርምስ ነው፣ እርስ በርስ ምንም ግንኙነት የሌላቸው ዝርዝሮች። በቀኝ በኩል ያለው ደግሞ ልንደርስበት የምንፈልገው ግብ ነው፣ ሁሉም ነገር በንጽህና እና በስርዓት የተያዘበት ዳታቤዝ። እሺ፣ ታዲያ ከዚህ ከተበታተነ ሁኔታ ወደዚህ ስርዓት ወዳለው እንዴት ነው ምንደርሰው? እዚህ ጋር ነው እንግዲህ ማይክሮሶፍት አክሰስ ሊመጣው። እንደ ከባድና የተወሳሰበ ፕሮግራም ሳይሆን ይህንን የመረጃ መቆራረጥ ችግር ለመፍታት ተብሎ የተነደፈ ልዩ መሳሪያ እንደሆነ ማሰብ እንችላለን። የተበታተነ መረጃን የሚያስተካክል ብልህ መንገድ ነው። ስለዚህ የመጀመሪያው እርምጃችን መረጃን ወደ ምክንያታዊ ስብስቦች ወይም ሰንጠረዦች ማደራጀት ነው። ለምሳሌ ያህል ሁሉንም የደንበኛ መረጃ በአንድ ቦታ ልክ እንደዚህ እናስቀምጣለን። የእያንዳንዱ ዓሙድ አንድ አይነት መረጃ ብቻ ነው የሚይዘው፣ ስም ከስም ጋር፣ አድራሻ ከአድራሻ ጋር። እሺ፣ አሁን በጣም ወሳኙ ነገር ላይ ደርሰናል። በዚህ ሰንጠረዥ ውስጥ የእያንዳንዱ ደንበኛ የእያንዳንዱ መስመር በፍጹም ማይደገም ልዩ መለያ ቁጥር ይሰጠዋል። ይህ ቁጥር ልክ እንደ ዲጂታል የጣት አሻራ ነው፣ ለእያንዳንዱ ሰው ልዩ የሆነ። አው በተመሳሳይ መንገድ ሌሎች የመረጃ አይነቶችን ለምሳሌ ምርቶችን የራሳቸው በሆነ ንጹሕ ሰንጠረዥ ውስጥ እናደራጃለን። ልክ እንደ ደንበኞቹ ሁሉ እያንዳንዱ ምርትም የራሱ የሆነ ልዩ መለያ ይኖራለው። እስካሁን ጥሩ እየሄደን ነው። ሁለት ንጹሕ ሰንጠረዦች አሉን። ነገር ግን እውነተኛው ኃይል እና አስማቱ ያለው በራሳቸው በሰንጠረዦች ውስጥ አይደለም። ቁልፉ ነገር እነዚህ ሰንጠረዦች እንዴት እርስ በርስ እንደሚተሳሰሩና እንደሚነጋገሩ ላይ ነው ያለው። አሁን ደግሞ ይህንን ትዕዛዞች የሚለውን ሰንጠረዥ እንመልከት። አንድ እንደገና ነገር ይታያል አይደል? የደንበኛውን ሙሉ ስም ወይም የምርቱን ሙሉ ስም ከመጻፍ ይልቅ የመለያ ቁጥሮቹን ብቻ ነው የምንጠቀመው። ለምን ይመስላችኋል? እናም ይሄ ወሳኙ ጥያቄ ላይ ያደርሰናል። ይህ ሰንጠረዥ ብቻውን ብዙም ትርጉም አይሰጥም። መለያ ቁጥር 102 ያለው ደንበኛ ማን እንደሆነ ወይም መለያ ቁጥር 45 ያለው ምርት ምን እንደሆነ በምን እናውቃለን? መልሱ ግንኙነት በሚባለው ጽንሰ ሐሳብ ውስጥ ነው ያለው። ግንኙነት ማለት በሁለት ሰንጠረዦች መካከል የሚፈጠር ድልድይ ነው። ይህ ድልድይ ደግሞ የሚሰራው በሁለቱም ሰንጠረዦች ውስጥ የሚገኝ አንድ የጋራ መረጃን፣ ለምሳሌ ያንን ልዩ መለያ ቁጥር በመጠቀም ነው። እሺ፣ ንድፈ ሐሳቡ በቂ ነው። አሁን ይህ ግንኙነት በተግባር እንዴት እንደሚሰራ እና ቅድም የጠየቅነውን ጥያቄ እንዴት እንደሚመልስ መረጃዎቹ በትክክል እንዴት እንደሚገናኙ እንመልከት። ሂደቱ ይሄን ይመስላል። ዳታቤዙ በትዕዛዝ ሰንጠረዥ ውስጥ ያለውን የደንበኛ መለያ ቁጥር 102ን ያያል። ከዚያም በፈጠርነው ግንኙነት አማካኝነት በቀጥታ ወደ ደንበኞች ሰንጠረዥ ይሄዳል። እዛው ሰንጠረዥ ውስጥ መለያ ቁጥር 102ን ፈልጎ ሲያገኘው ከዚያም መስመር ላይ ያለው ሙሉ ስምና አድራሻ ያመጣል። በቃ ቀላልና በጣም ብልህ የሆነ ዘዴ ነው። እና ይህ ብልሃት በሚገርም ሁኔታ ዋናውን ሚስጥር ያሳየናል። የደንበኛውን ስም በእያንዳንዱ ትዕዛዝ ላይ ደጋግሞ ከመጻፍ ይልቅ አንድ ጊዜ ብቻ አስቀምጠን በተፈጠረው ግንኙነት አማካኝነት እንፈልገዋለን። ሚስጥሩ ይኸው። ስለዚህ አጠቃላይ ሂደቱን በሦስት ቀላል ደረጃዎች ማጠቃለል እንችላለን። አንደኛ፣ መረጃን እንደ ደንበኞችና ምርቶች ባሉ ርዕሶች መለየት። ሁለተኛ፣ በእያንዳንዱ ሰንጠረዥ ውስጥ ላለ የአንዳንዱ መስመር ልዩ መለያ መስጠት። ሦስተኛና የመጨረሻው እነዚህን መለያዎች በመጠቀም ሰንጠረዦቹን ማገናኘት ነው። በቃ ይሄ ቀላል የሚመስል ሐሳብ ማለትም ሰንጠረዦቹን በመለያ ቁጥሮች ማገናኘት መረጃን የምናይበትን፣ የምንጠቀምበትን እና የምንተነትንበትን መንገድ ሁሉ ነው የሚቀይረው። ጥቅሞቹስ ምንድናቸው? ጥቅሞቹ በጣም ግልጽ ናቸው። ለምሳሌ የአንድ ደንበኛ ስም መቀየር ቢያስፈልግ በአንድ ቦታ ብቻ እንቀይረዋለን። ይህም ስህተትን በእጅጉ ይቀንሳል። መረጃን ደጋግሞ መጻፍ ስለማይኖር ጊዜ ይቆጥባል። ከሁሉም በላይ ደግሞ ባለፈው ወር የኞቹ ደንበኞች የኛውን ምርት ገዙ አይነት ውስብስብ ጥያቄዎችን በቀላሉ ለመመለስ ያስችለናል። ስለዚህ ልንይዘው የሚገባው ወሳኝ ነጥብ ይሄ ነው። ማይክሮሶፍት አክሰስ ኃይል የሚመነጨው
ከተናጠል ሰንጠረዦች ሳይሆን እነዚያ ሰንጠረዦች ከሚፈጥሩት ትስስር እና ግንኙነት ነው። ዋናው ነገር ግን ግንኙነቱ ነው። ይህንን ስርዓት አንዴ ከተረዳነው በዙሪያችን በሁሉም ቦታ እናየዋለን፣ ከኦንላይን ግብይት እስከ ሆስፒታል መረጃ አያያዝ ድረስ። ስለዚህ ይሄ የግንኙነት ዳታ ሐሳብ በዕለት ተዕለት ሕይወት ውስጥ ሌላ የት ሥራ ላይ እየዋለውን እስኪ ትንሽ እናስብበት።